ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው አለው። እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ማለት ነው እና ዛሬ ደስ የሚል ቪዲዮ አይቼ ማለት ነው ተገርሜ ተደንቄ ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። እና ያው በፎቶ የምታዩት መልክተኛው ማለት ነው። መልክተኛው ዛሬ ሴፍ ላይ ቀርቦ አየሁት ማለት ነው። ደስ ይላል ከምር። መልክተኛው እንግዲህ ለ5 ዓመት ሙሉ በበጎ አድራጎት የሚታወቅ ወንድማችን ነው። ዋው! መልክተኛው ደግሞ ቆንጆ ነው፣ በጣም ቆንጆ ነው። ይህን ውበት ይዞ ተደብቆ መኖሩ ይገርም መቼም እና ደስ ይላል። ዛሬ እንግዲህ ሴፉ ሻው ላይ ብቅ ብሎ ማለት ነው አስደመመን አይገልጸውም። መልክተኛችን ያው እግዚአብሔር ይጠብቅ፣ ፈጣሪ ይጠብቅ እና በጣም ደስ ይላል። መልክተኛው ይህን ይመስላል ማለት ነው። ቆንጅዬ ባህር ዳር ልጅ ነው ማለት ነው። ዋው ነው እንግዲህ ፈጣሪ ሁላችንም ማለት ነው ሁላችንም የሱን አይነት ልቦና የሱን አይነት ሰው እንዲያደርገን ጸልዩ፣ ዱአ አድርጉ እና በጣም ጎበዝ፣ ለሰው ሀሳቢ፣ ቅን ልብ፣ ቅን ሀሳቢ፣ ቅን ልቦና ፈጣሪ የሰጠው ልጅ ነው እና በዚሁ አጋጣሚ መልክተኛው ፈጣሪ ይጠብቅህ። ያው የመልክተኛው አይነት ልብ ይስጠን ፈጣሪ ማለት ነው። እና ያው መልክተኛው በቪዲዮ ይሄን ይመስላል ዛሬ ማለት ነው። ቆንጅዬ ነው። ሌላ ሰው ቢሆን ማለት ነው ይሄን ቁንጅና ይዞ እንኳን ለዚህን ሊያውም በበጎ አድራጎቱ ላይ ማለት ነው የኛ ሰው አሽቃባጭ ነው እና የሚገርም ልጅ ነው። ፈጣሪ ይጠብቅ እና በዚሁ ስራ በርታ፣ ቀጥልበት ላለው ፈጣሪ ይጠብቅ። የኛ ሰው በላ ነው ከሰው አይን ያውጣ አይደለም፣ ከሰው አይን ያውጣ። መልክተኛችን በዛም ሼር አድርጉለት። እሺ ሼር አድርጉለት ለመልክተኛው ማለት ነው። እና ሁላችንም እግዚአብሔር አምላክ የሱን አይነት ልቦና ይስጠን። መልካችንን ወይንም የሆነ ነገር አንዲት ነገር ስናደርግ በቪዲዮ ቀርጸን ቲክቶክ ላይ እንፖስታለን። ያችን አንድ ነገር መልክተኛው ግን ስንት ዓመት 5 ዓመት ነው። በጣም ብዙ ስራዎችን የሰራ ልጅ ነው። በጣም ብዙ ስራ፣ ብዙ የተቸገሩትን የረዳ ልጅ ነው። ምንም ሳይታወቅ ማለት ነው። አናውቀውም፣ ያው መልክተኛው የሚለውን አይተን ነው ማለት ነው። እና ዛሬ ይሄንን ይመስላል ለፊት መጥቶልናል ማለት ነው። መልክተኛው ባለበት ፈጣሪ ይጠብቅ ባይ ነኝ። እግዚአብሔር ይጠብቅ ወንድማችን፣ ራስኩን ጠብቅ በዚሁ አጋጣሚ ማለት ነው። ሁላችንም እንደ መልክተኛው እንስራ ማለት ነው። ለፈጣሪ ለሰው ሳይሆን ለፈጣሪያችን ብለን ማለት ነው። ይህ ልጅ እንግዲህ ፈጣሪውን አስቦ ነው፣ ለሰው አይደለም። በፍጹም ለሰው ሳይሆን ለፈጣሪ ብሎ ነው የሚሰራው በጎ አድራጎት። ስንቶችን ያስደሰተ ልጅ ነው። በጣም ብዙ ሰው ነው ያስደሰተው። ብዙ ችግረኞች፣ ብዙ አቅመ ደካሞች ከምር በጣም የሚያሳዝኑ ሰዎች ነው ሲረዳ ያየ ነው። እና መልክተኛችን ላንተም እግዚአብሔር አምላክ ይርዳ ማለት ነው። ሌላ ምንም አንልም። ፈጣሪ ይርዳ፣ ባለበት ቦታ እግዚአብሔር ይጠብቅ። ከልብ እናመሰግናለን።
ሰዎችን ያስደሰት ሰው ስለሆነ እኛንም ደስ ብሎና ማለት ነው። በተለይ እንኳን በቪዲዮ መጣ እና የባህር ዳሩ ቆንጅዬ ይህን ይመስላል። ክብር በልልን እና ሁላችሁም ለሰው ሳይሆን ለእግዚአብሔር ብለን ማንኛውም ነገር ስናደርግ በፈጣሪ ብለን እናድርግ፣ እንስራ፣ ከሱ እንማር፣ ከሱ ትምህርት መውሰድ አለብን ማለት ነው። ከምንም በላይ እግዚአብሔር ያየውን ቆንጆ ሰው አየን አላየን ብለን ሳይሆን ፈጣሪ ይሄን ብለን መስራት አለብን ማለት ነው። እና መልክተኛችንን ብለናል። በጣም ጎበዝ ነህ፣ ቀጥልበት፣ በበጎ አድራጎት ስራ እንላለን። ክበርልን፣ ፈጣሪ ጠብቀህ ባለህበት ማለት ነው። እና ውድ ቤተሰቦች ሁል ጊዜ አዳዲስ ነገሮችን እለቃለሁ ማለት ነው። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እሺ፣ ሰብስክራይብ ላይክ አድርጉ። አመሰግናለሁ የኔ ወዶች፣ ክበሩልኝ። ቴንኪዩ